የፋሽስት አብይ አህመድ ሰራዊት በሸዋሮቢት ከተማ በነበረበት ወቅት ዜጎችን በግፍ ሲገድል እንደነበር የሸዋሮቢት ከተማ ነዋሪዎች ገለጹ። ነዋሪዎቹ አክለውም በትግራይ ሰራዊት ህዝባዊነት እጅግ እንደተገረሙ ገልጸዋል። ባልደረባችን አንገሶም አብርሃ በስፍራው ተገኝቶ ያጠናቀረውን ዘገባ እንደሚከተለው ይቀርባል። ጀግናው የትግራይ ሰራዊት የሸዋሮቢት ከተማን በመቆጣጠር ደብረ ሲናን አልፎ አሁን ወደ ደብረ ብርሃን እየገሰገሰ ይገኛል። እንግዲህ የትግራይ ሰራዊት በተቆጣጠራቸው አካባቢዎች የሚኖሩ ነዋሪዎችም ስለ ትግራይ ሰራዊት የተነገራቸውና በአካል ያዩት እጅግ የተለያየ መሆኑ እየነገሩን ይገኛሉ። 01 ቀበሌ ሸዋሮቢት ነዋሪ ነኝ። ተስፋዬ ግርማ ሞት በቃ የሚባሉ ባለቤቴ ነው። በቃ እየፈራው ነበር መጀመሪያ እንደገቡ ማለት ነው። ሌሊት ወደ 6 ሰዓት ገደማ አካባቢ ነው እዚህ ሲገቡ። እኔ አልወጣው ወጣው ውጭ አደረኩኝ የዛን ቀን ማለት ነው። አይኔ እያየ እንደዚህ ከሚሆን በማለት ከዛ ጠዋት ወጣው ከተደበኩበት ሁኔታውን ሳጣራ ሰው ያለበትን እንደውም አይነኩ ሰው የሌለበት ግድ ነው መፈተሽ አለበት ማንነቱ ምንነቱ ለማጣራት ማለት ነው። እዚያ ያለቀ እኔ ጋር በሬም አልተነካም ምንም አልተነካም። ስቲል አሁን ድረስ ያለው ነገር እኔ እንደጠበቅኩት ሳይሆን ግልባጩን ያገኙት በመሰረቱ ማለት ነው። እውነት ለመናገር የወጡት ወደ ላይ የወጡት መጥተው እዚህ ቤታቸውን ቢጠብቁ ይሻላል እንጂ ሌባ እየዘረፋቸው ስለሆነ ኑ ነው የምለው። በራሴ አስተያየት የምሰጣቸው እዚህ መጥተው ንብረታቸውን ቢጠብቁ ይሻላል። ያስቻለው ባላለሁ ኖሮ እዚህ ነው የትውልድ ቦታዬ ወደዛ ወሎ ነው ባል ነበር። ከዛ ሲገና መጣ ምናምን ሲባልም ህዝቡ እንደዚህ በቃ ከተማው ነዋሪ ምናምን ለቆ ነበረ እና ጓደኞቹም እንደዚሁ በቃ እንሽሽ ምናምን ለምን አራህ እንሄድ ምናምን ሲባል ሌሊት ሁሉ እንደዚህ ገቡ ሲሉኝ አይ እኔ እንግዲህ የትም አልሄድም። ከዛም እዚህ ነው ሰው ሀገር ነው እዛ ምንም የለኝም የሚሄድበት ምናምን ብዬ እዚህ ኖር አለው። ግን እስካሁን የሚወራውና ያለው ተግባር በጣም የተለያየ ነው። ምክንያቱም የግድያ ነገር ምንም እስካሁን አላየሁም አልሰማሁም። ግን ቤት ተቀምጬ ምንም ማደርገው ሲጠፋብኝ ወጣው ዝም ብዬ አስፋልት እንደዚህ በቃ የሆንኩትን ልሁን ብዬ እስካሁንም በቃ ያለ ነገር ምንም አዲስ ነገር አላገኘው። ሙሉጌታ አንደበት ይባላለሁ። እዚህ 01 ቀበሌ ነው የምኖረው። እኛ በሚዲያ የምንሰማውና እዚህ የምንሰማው አንድ አይደለም። አሁን ለምሳሌ ሂጄ ነበር። አሁን እሷ ለማምጣት ስሄድ ስመጣ ከአርማንያን ስቼ ስመጣ ምንም ነገር የሆንኩት ነገር የለም። ልጄና ሚስቴን ይዤ ገብቻለሁ። አሁን ሁርለታ ነው የገባሁት። ምንም የሆንኩት ነገር የለም። እንክብካቤያቸውን አሪፍ ነው። እንደውም ይበልጥ ነው በቃ እንክብካቤያቸው አሪፍ ነው እስካሁን ያለው በቃ ልጄና ሚስቴን ይዤ። የአማራ ክልል ተስፋፊ ኃይሎች ግን ለህዝቡ እየነገሩት ያሉት ነገር ሌላ ነው። የትግራይ ሰራዊት ጨፍጫፊ ነው፣ የትግራይ ሰራዊት ይገላል በማለት ህብረተሰቡ ወደማያውቀው እጅግ ከባድ ሁኔታ እየከተቱት ይገኛሉ። በከተማው የቆየው ህዝብ ግን በሰላም ተረጋግቶ ኑሮውን እየኖረ እንደሚገኝ በአካል ተገኝቶ ነግረውናል። እኔ በቃ ሲመጡ ወንዶች ከፊት ያሰልፋሉ፣ ግንባር ቀደም ትሆናላችሁ፣ ከፊት ተሰልፋችሁ ትሄዳላችሁ። ሁለተኛ ደግሞ እስከ መረሸንም ደረጃ ድረሳል። አልሄድም ካላችሁ ደሴ ላይ ይሄን ያህል ሰው ሞተ ሲባል ሰምተናል። ኮምቦልቻ ላይ እንደዚህ መቶ ምናምን ሰው ገደሉ ሲባል ሰምተናል። ግን ያንን ነገር አንድ ሰው ከተማ ላይ እዚህ ጋር ሲሞት አለኝ። እንደውም በመከላከያ ሲሞት አይቻለሁ ባይኔ ማለት ነው። መታወቂያ አምጣ ኋላ ኪሱ ገብቶ እስኪያወጣ ድረስ እንኳን አልታገሱም። እነዚያ ቢቆዩ እንዲያውም ለኛ ጉዳት ነበረው ብዬ እናገራለሁ። መጀመሪያ አንገት ይቆርጣሉ፣ እጅ ይቆርጣሉ። በቃ ሲመጡባቸው ሽሹ ምናምን ነው በቃ እንደዚህ ነው ምስሉ የነበረው። እዚያ የሰማነው አሁን የሰማነው ጭራሽ አንድ አይደለም ሲጀመር። አሁን እኔ የማስተላልፈው ወደ ደብረ ብርሃንም ደብረ ሲናም ላሉት ሰዎች በቃ መጥተው ሰፈራቸውን ቢጠብቁ ይሻላል። በቃ እኔ ምን እንትን ምን ነው ተመልሰው መጥተው እቃቸውን ሰፈራቸውን እንትን ቢሉ መሻላ ብዬ ነው እንትን ማለት። አሁን እኛ ምንም የሆነ ነገር የለም። የሚመለስም ወጥቶ የሚመለስም ካለ እኔ አስፋልት ሄጄ ነበር ከተማ ነበር አሉ እነሱ ግን እስካሁን ምንም ያደረጉት ነገር የለም እላለሁ። እንደዚህ የትግራይ ሰራዊት ግስጋሴ አሁንም እየቀጠለ ይገኛል። የኮምቦልቻ ከተማ ህዝብ የዕለት ተዕለት ስራውን በሰላማዊ ሁኔታ እያከናወነ መሆኑን የከተማዋ ነዋሪዎች ገለጹ። ነዋሪዎቹ የአማራ ክልል ተስፋፊ ኃይሎች በከተማዋ የትግራይ ሰራዊት ፈጽሞታል እያሉ የሚያወሩት ሀሳብ ፍጹም ከእውነት የራቀ መሆኑን ተናግረዋል። አንገሶም አብርሃ ነዋሪዎቹን አነጋግሮ ተከታዩን ዘገባ አዘጋጅቷል። በኢንዱስትሪ ከተማነቷ እንዲሁም በእንቅስቃሴዋ የምትታወቀው ኮምቦልቻ ከተማ አሁን ወደ እንቅስቃሴዋ ተመልሳለች። የከተማዋ ህብረተሰብም እንግዲህ የዕለት ተዕለት እንቅስቃሴውን ማካሄድ ጀምሯል። የከተማዋ ነዋሪዎችም
እጅግ ሰላማዊ እንቅስቃሴ እንዳለ ነው እየነገሩን ያሉት። የትግራይ ሰራዊትም ሲሰሙትና ሲነገራቸው የነበረውን የሐሰት ፕሮፓጋንዳ ሳይሆን ሌላ ገጽታ እንደተመለከቱበት እጅግ ህዝባዊ ሰራዊት እንደሆነ ተናግረዋል ማለት ነው። ነዋሪነቴ ኮምቦልቻ ነው። ስሜ መሐመድ ይባላል። እኔ ራሴ ከነዋሪዎቹ አንዱ ነኝ። ያው ቀደም ሲል ያው በመከላከያና በነጻ አውጪዎቹ መሀል ትንሽ እንትኖች ነበሩ። ከዛ በኋላ መከላከያ ከሸሸ በኋላ ከተማው በተረጋጋ ሁኔታ ነው ያለው። ያው ህብረተሰብ የሚጠብቀው ዝም ብሎ አንድ አሉባልታ ነበሩ። እነዛ ነገሮች ሆነው አላገኘናቸው። ስለዚህ ጥሩ ሁኔታ ላይ ነው ያለው። ህብረተሰቡ እየተንቀሳቀሰ ነው። ግብይቱን ያው ከሞላ ጎደል እየፈጸመ ነው። የገበያ ቀን ሮብ እና ቅዳሜ አለ። እሱንም በአግባቡ ገበሬውም አርሶ አደሩም ምርቱን ወደ ገበያ እያወጣ እየሸጠው እየለወጠ ነው ያለው። ነዋሪነቴ ቀበሌ 02 በቀድሞ 08 ይባላል። ስሜ መሐመድ አህመድ ሰይድ። አሁን ጥሩ ሰላም ነው ያለው። አዎ ይሄ ነበረ። እኔ ራሴ ቤቴ መተው ጠይቀውኛል። እኔ እግሬን ጫማዬን አውልቄ ትገባ ውስጥ ሽጉጥ አለ በጥቆማ ደርሶናል አሉኝ። አሁን አለኝ አልኳቸው። ሳሎኑ እንኳን ረግጠው አልገቡም። እኔ በጣም ማመሰግናቸው ይሄን ነው። ወደ ጓዳ ምን አምጥቷል ምን ያመጣል ብለው እንኳን አልገመቱም። ውጭ ቁመው ነው የጠበቁኝ። ስለዚህ ሌላ ችግር ያለ አይመስለኝም። በጣም ደስ የሚል ነው። ማዘር ድንብላ የሆነ መጨናነቅ ነበረባትና እኔ ከበርበሬ ወደ እሷ ጋር መጣሁ። በጣም ዲሲፕሊን አላቸው ሲበዛ ማለት ነው። ይሄ ዝም ብለህ ለእንትን የምትናገረው ሳይሆን ያየሁትን ነው የምናገረው። በጣም ጥሩች ናቸው። የከተማዋ ነዋሪዎች በነገራችን ላይ የትግራይ ሰራዊት ወደ ኮምቦልቻ ሲገባ ከመቶ በላይ ወጣቶች ገድሏል የሚባለው ወሬም ሐሰት መሆኑ ነግረውናል። እኔ አላየሁም። እኔ አሁን በርበሬ አካባቢ ነው የምኖረው። ምንም እስካሁን ያየሁት ነገርም የሰማሁት ነገርም የለኝ። ህብረተሰቡ ዝም ብሎ ባልታ ሚዲያዎች ዝም ብሎ የሚያወሩት ነገር አለ። የማህበራዊ ድረገጹ አንዳንድ ቴሌቪዥን እንዳልከው የአማራ ክልል ቴሌቪዥን የሚያወሩት ነገር ይወራል። እኛ ግን ሆኖን አላገኘነውም። ማለት መጀመሪያም ተይዞ ነበረ። ዝም ብለው እየቀባጠሩ በስነ ስርዓት ሰኞ ቀን እንኳን ራሱ ትግራይ ሰራዊት ገብቶ አልገቡም ብለው ሲዘግቡ ነበረ። እኔ በእውነቱ እኔ ይሄን ያህል ይሞታል ብዬ አልገምትም። ከዛ ውጭ ደግሞ እንግዲህ በተለይም እነ ዲና ሙፍቲ የሚወዛገቡበት ነገር ኮምቦልቻ ከተማ በማን ስር